ከተመሰረተ 28 ዓመታትን ያስቆጠረው አቢሲኒያ ባንክ የ2024 ዓመታዊ የሂሳብ ሪፖርቱን ባሳለፍነው ሳምንት ለባለ አክሲዮኖች አሳውቋል። በኦዲትድ አካውንት መሰረት የተጣራ ትርፍ 4.2 ቢሊዮን ሲሆን ከ2023 አንጻር የ9% ጭማሪን አሳይቷል። ከወለድ ማለትም ኢንተረስት ኢንካም የተሰበሰበው ብር 24.6 ቢሊዮን ሲሆን ይህ ከ2023 አንጻር የ17% ጭማሪን አሳይቷል። ከ2022 እስከ 23 ከነበረው ጭማሪ ማለትም 46% ይህ 17% ዝቅተኛ መሆኑን መገንዘብ ይቻላል። 2024 አጠቃላይ ፐርፎርማንስን ለመገምገም የሚከተሉትን አራት ሜትሪክሶች እንመልከት። አንደኛ ኤፊሺየንሲ ሬሽዮ 72% ሲሆን ይህ ከአጠቃላይ የባንኪንግ ኢንዱስትሪ ስታንዳርድ 60% ማለት ነው አንጻር ከፍተኛ በመሆኑ ባንኩ በቀጣይ ዓመታት ትርፋማነት ላይ ተጽዕኖ ሊያሳድር ይችላል። ሁለተኛ ሪተርን ኦን ኢኩዊቲ ወደ 20% አካባቢ ሲሆን የባንኪንግ ኢንዱስትሪ ከሚጠብቀው 10% ወይም ኮስት ኦፍ ኢኩዊቲ አንጻር አበረታች ነው። ሶስተኛ ሪተርን ኦን አሴት 1.9 ማለት ከእያንዳንዱ ሀብት ላይ የሚጠበቀው ሪተርን ወይም ገቢ ማለት ነው 1.9% ሲሆን የባንኪንግ ኢንዱስትሪ ኢንተርናሽናል ስታንዳርድ ወደ 4% ከመሆኑ አንጻር አቢሲኒያ ባንክ ያለውን ሀብት ወደ ትርፋማነት በመቀየር እስከ ብር 7 ቢሊዮን የተጣራ ትርፍ ለማግኘት ከፍተኛ ስራ ይጠብቀዋል። አራተኛ የካፒታል አዲኩዌሲ ሬሽዮ 10% ሲሆን ይህ ከኢትዮጵያ ተመሳሳይ ባንኮች አንጻር ዝቅተኛ በመሆኑ አንኤክስፔክትድ ሾክ አብዞርብ ለማድረግ ከፍተኛ የሆነ የካፒታል እድገት ጭማሪ ማሳየት ይኖርበታል። በ2024 የተከፈለ ካፒታሉ በ3 ቢሊዮን ከማደጉ አንጻር ይህንን የካፒታል አዲኩዌሲ ሬሽዮ ፐርሰንቴጅ ለማሳደግ የሚሰጡትን ብድሮች ወይም ደግሞ ሪስክ ዌይትድ አሴቶቹ ላይ ኳሊቲ በማድረግ መሻሻል ማሳየት ይጠበቅበታል። የሀብትና ዕዳ ሪፖርቱን ወይም ባላንሽቱን የምንለውን ስናይ ከደንበኞች የተሰበሰበው ወደ 28 ቢሊዮን ጭማሪ ሲያሳይ ብድር ደግሞ በተመሳሳይ 20 ቢሊዮን ከመጨመሩ አንጻር ከትርፍ በፊት ያለውን ኢንካም ከ2023 5.2 ቢሊዮን ምንም አይነት ጭማሪ አለማሳየቱ ባንኩ ከፍተኛ የኮስት ሴቪንግ ስትራቴጂ ላይ ትኩረት አድርጎ መስራት እንዳለበት ለመገንዘብ ችያለሁ። በ2024 ሪፖርት ከተካተቱት መረጃዎች አንጻር ብሔራዊ ባንክ በቅርቡ ባወጣው ከረንሲ ፍሎቲንግ ተከትሎ የብር ዋጋ መውደቅ አቢሲኒያ ባንክ ላይ እስከ 482 ሚሊዮን ብር ኪሳራ ሊገጥመው እንደሚችል ተገልጿል። ሌላው ሀብትና ዕዳ ላይ ያልተካተቱ ወይም ኦፍ ባላንስ ሺት አይተምስ ፖቴንሻል ሊያቢሊቲ ወይም ወደፊት ሊደርሱ የሚችሉ ዕዳ ከ2023 አንጻር የ10 ቢሊዮን ጭማሪ በማሳየት 21 ቢሊዮን መድረሱ ተገልጿል። እንደ ማጠቃለያ ኢትዮጵያ ውስጥ ያሉ የግል ባንኮች አቢሲኒያን ባንክን ጨምሮ ኢንካም ዳይቨርሲፊኬሽን ማለትም አዳዲስ ገቢዎች ላይ፣ ኮስት ኮንትሮል ላይ ወጫቸውን በመቆጣጠር እንዲሁም ኦቶሜሽን ላይ ጠንክረው መስራት ይኖርባቸዋል። በቅርብ የሚጀመረው ካፒታል ማርኬት አንድ ጥሩ አጋጣሚ ሲሆን ኢንቨስትመንት ባንኪንግ በማቋቋም ካሁኑ ኢንቨስት ሊደረግባቸው የሚችሉ ተቋማትን በመለየት እንዲሁም ለዚህ ኢንቨስትመንት የሚሆኑ ሀብቶችን በማሰባሰብ መዘጋጀት ይኖርባቸዋል እላለሁ። ይህንን ዘገባ ያቀረብኩላችሁ መክብብ ተስፋዬ ነኝ ከለንደን።